ሴት ልጅን ማክበር የስልጣኔ መነሻ ሲሆን ሴትን አለማክበር ግን የውድቀት መነሻ ነው። የሴት ልጅ ጥፋቷ ራሱ ምህረት ነው። ልቤን የነካው አንድ እውነተኛ ታሪክ ላካፍላችሁ። ሕፃናት ባያዳምጡት ይመረጣል። ልጅቷ ወጣት ናት፣ የደስ ያላት ብዙ ወንድ የሚመኛት ቆንጆ ሴት። ታዲያ የሰፈር ጎረምሶች ስጦታ ስትገባ ይለክፏታል፣ ይተናኮሏታልና በሴትነቷና በውበቷ ደስተኛ አይደለችም። የሰው መልስ ግን አታካብጂ ነው። አንድ ቀን ከውሏ ስትመለስ እነዛ ወንዶች ጨለምለም ያለ ቦታ ጠብቀው ያዟት። ደነገጠች፣ ለመሮጥ ሞከረች፣ አልቻለቻቸውምና 4 ወጣቶች ሆነው ወደ ጨለማው ቦታ ወሰዷትና ለ4 ደፈሯት። መጮህ እስኪያቅታት፣ መታገል እስኪያቅታት ተፈራረቁባት። ራሷን ሳተች። ያችን የ5 ደቂቃ ስሜታቸውን ከጨረሱ በኋላ እዛው ጥለዋት ሄዱ። ህመሟን ተቋቁማ ከጨለማው ቦታ ለመውጣት ስትሞክር በመንገድ የሚያልፉ ሰዎች አግኝተው ሆስፒታል ወሰዷት። ክፉኛ ተጎድታለች። ማህፀኗም ክፉኛ ታሟል። ለወራት ሆስፒታል ተኛች። ከህመሟ ጋር ታገለች። ከስቃዋ ጋር ተጋፈጠችና ህመሟን አሸንፋ አገገመች። ከ6 ወር በኋላ ቆማ ወደ ሰፈሯ ተመለሰች። እነዛ አፍላ ጎረምሶች ግን አሁንም እዛው ሰፈር ህይወታቸውን ቀጥለዋል። ህመሟን ተቋቁማ አሰቃቂውን ወቅት አልፋ መኖር ስትጀምር ግን የባሰ ነገር ገጠማት። አንድ ቀን ጎረምሶቹ በተቀመጡበት ቦታ ስታልፍ በቃላት ይለክፏታል፣ በዝምታ ታልፋለች። አንዱ ግን እንዲህ አላት፣ 4 ጎራሽ። ደነገጠች፣ እግሯ ከዳት። ለ4 ሲደፍሯት ወራት ተጋፍጣ ህመሟን ችላ አገግማ ነበር። ይህ ቃል ግን ከበዳት። ራሷን መቋቋም አቃታትና ከምትሄድበት ተመልሳ ወደ ቤቷ ገብታ ለመተኛት ሞከረች። ነገር ግን ቅስሟ ተሰብሮ ራሷን ጠላች። አለመኖርን መረጠችና በቀጥታ ገመድ አንስታ ራሷን አጠፋች። ምን ታደርግ? አልቻለችም። በተጎዳች በተደፈረችው ወደ ህግ ልሄድ ሳትል ህመሟን አፍና ይዛ በተቀመጠች ህመሟ አልበቃ ብሎ ስም አወጡላት። እሱ ለለከፋ ብሎ የወረወረው ቃል የእሷን ህይወት ወሰደ። ለ4 ተደፍራ አገግማ ነበር። ይሄ ግን ከአቅሟ በላይ ነው። በዚህ አይነት ህመም ውስጥ አልፈው ፍትህ አጥተው ያለ ጊዜያቸው ህይወታቸው ያለፉ እህቶቻችን ስንት ይሆኑ? አሁን ይሄ ታሪክ እንኳን ለባለ ታሪኳ ለሰማነው እንኳን አያምም። በሰው ሐዘን በሰው ህመምና ጭንቀት ቀለል አድርጋችሁ ትቀልዳላችሁ። ነገር ግን የስንቱን ልብ እንደምትሰብሩ አላወቃችሁትም። እንደ ማህበረሰብ የዘቀተ አስተሳሰባችን ይወገድ። የሰውን ህይወት ለመሰባበርና ለማድቀቅ ፈጣኖች ብዙ ናቸው። የወደቀን ለማንሳት ለማበርታት የሚጥር ማግኘት ግን ከባድ ነው። አንዳንዴ የሴት ልጅ ጥፋት ምህረት ነው። አስቡት፣ እነዚህ ሰዎች ሰው ተብለው ሊጠሩ ነው። ሴት ልጅ እኮ ይህን ያክል ጭካኔ የለባትም። በእውነት በዚህ አጋጣሚ በእነዚህ ወንዶች ስም ይቅርታ እጠይቃለሁ። ወንድሞቼ፣ የእህቶቻችን ጠባቂ እኛ ነን። እጅህን ሴት ልጅ ላይ የምታነሳ ወንድ ካለህ ወንድ አትባልም። ሴት ልጅን የማትጠብቅ የማትከላከልላት ወንድ ሰው አትባልም። ሴት ልጅ የምትሳደብ ወንድ በወንድነትህ እፈር። ሴት ልጅ ላይ ጡንቻህን የምታሳይ ወንድ ብትሞት ይሻልሃል። ከሴትነቷ ከእናትነቷ ከእህትነቷና ከሚስትነቷ አልፈህ ባገኘሃት ሴት ሁሉ ስሜታ የምትሆንባት ወንድ ከሆንክ ታመሃልና ታከም። አስቡት፣ በዚህች ልጅ ታሪክ ብቻ ዕድሜ ልካችንን በወንድነታችን ልናፍር ይገባል። እውነት ግን ሴት ልጅ የሚጠነቀቅላት ወንድ ከሌለ ልክ እንደ ብርጭቆ ናት፣ ከወደቀች አትነሳም። ለሴት ልጅ ክብር መስጠት የስልጣኔ መነሻ ሲሆን በሴት ልጅ ደካማ ጎን ለመጠቀም የሚሞክር ወንድ ካለ ግን በቁሙ የሞተ ወንድ ነው። ክብር ለሚገባው ሁሉ ክብር እንስጥ። ዘላለም ተሾመ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው